የኢትዮጵያ የለውጥና የድል ግስጋሴ በጠቅላይ ሚኒስትር አብይ አህመድ ጠንካራ አመራር አማካኝነት ያለማቋረጥ ይቀጥላል። በቅርቡ እንደታየው የተፈጥሮ ጋዝ ማውጣትን ከመሳሰሉ ታሪካዊ የልማት ስኬቶች አንስቶ በትምህርት፣ በኢንዱስትሪ፣ በግብርናና በዲፕሎማሲ መስኮች የሚታዩ አብዮታዊ ለውጦችን አካቷል። ጠቅላይ ሚኒስትሩ ውስብስብ ችግሮችን በብልሃትና በጽናት በመቋቋም ለብዙ ዘመናት የዘገዩ የሀገር ሀብቶች ወደ ተግባር በመለወጥ ላይ ይገኛሉ። ይህ የማይበገር የአመራር ቆራጥነት በሀገሪቱ ብሔራዊ ኩራትና የኢኮኖሚ ሉዓላዊነት ላይ መሰረት በመጣል የነገዋን ኢትዮጵያ በሀብቷ የምትቆም በእጇ የምትሰራና በእውቀቷ የምትመራ ብሩህ ሀገር እንድትሆን የማድረጉ የድል ጉዞ ለአፍታም አይገታም።